በህይወታችሁ ውስጥ ሁሉም ነገር አልሳካ ሲላችሁ ወይም የደከማችሁበት ነገር ሁሉ ከንቱ የሆነ መስሏችሁ ያውቅ? ብዙዎቻችን ችግር ሲገጥመን የምናዝነው የምንቆጨው ለምን እንደሆነ ታውቃላችሁ? ዛሬ በዚህ ቪዲዮ ውስጥ ስለ ህይወታችሁ ያላችሁን አመለካከት ሙሉ በሙሉ የሚቀይሩ 3 ድንቅ እውነታዎችንና ታሪኮችን ይዤላችሁ መጥቻለሁ። እስከ መጨረሻው ከተከታተላችሁኝ በውስጣችሁ አዲስ ጥንካሬና ተስፋ እንደምትሰንቁ ሙሉ እምነት አለኝ። ወደ መጀመሪያው እውነት ከመሄዳችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አንድ አባት በህይወት መራራነትና በችግሮች ብዛት ለተማረረች ልጁ ትልቅ የህይወት ትምህርት ሊያስተምራት ፈለገ። 3 ድስቶች ላይ ውሃ ጥዶ እሳቱን አነደደው። በመጀመሪያው ድስት ላይ ድንች፣ በሁለተኛው ላይ እንቁላል፣ በሶስተኛው ላይ ደግሞ የቡና ፍሬ ጨመረበት። ውሃው ለ20 ደቂቃ ያህል ፈልቶ ሲያበቃ ሶስቱንም አወጣቸው። ልጁንም ጠርቶ እንዲህ አላት፣ ድንቹ ከመፍላቱ በፊት ጠንካራ ነበር፣ አሁን ግን ደክሞና ለስልሶ ወጥቷል። እንቁላሉ ደግሞ ስስ ነበር፣ አሁን ግን በውስጡ ጠንክሯል። የቡናው ፍሬ ግን የሚገርም ነው። የፈላውን ውሃ ቀይሮት ጣፋጭ ቡና አደረገው። ውድ ተመልካቾች፣ በሕይወታችን ውስጥ ፈተናዎች ሲገጥሙን እኛ ምን እንሆናለን? እንደ ድንቹ እንለሰልሳለን እና እንበገራለን? እንደ እንቁላሉስ ልባችን በሐዘንና በጥላቻ ይደነድናል? ወይስ እንደ ቡናው ፍሬ ፈተናውን ተጠቅመን በዙሪያችን ያለውን መጥፎ ነገር ወደ መልካም ነገር እንቀይራለን? እንግዲህ ምርጫው የኛ ነው። ወደ ሁለተኛው ስንሄድ አንድ የሚገርም ታሪክ እናገኛለን። አንድ ገበሬ ያረጀ አህያ ነበረችው። አንድ ቀን ይችን አህያ ሳያስበው ጥልቅ በሆነ ጉድጓድ ውስጥ ወደቀች። አህያው ለሰዓታት ያህል ስትጮህ ገበሬው እንዴት እንደሚያወጣት አሰበ። በስተመጨረሻም አህያዋ ማርጀቷንና ጉድጓዱን መደፈን ስላለበት አህያዋን እዛው ቀብሮ ጉድጓዱን ለመድፈን ወሰነ። ጎረቤቶቹንም ጠርቶ በአካፋ አፈር እየጫኑ ወደ ጉድጓዱ መክተት ጀመሩ። አህያዋ ነገሩ ሲገባት መጀመሪያ አምርራ አለቀሰች። ነገር ግን ከጥቂት ጊዜ በኋላ ዝም አለች። ገበሬው ወደ ጉድጓዱ ቁልቁል ሲያይ ባየው ነገር እጅግ ተገረመ። አፈሩ በላዩ ላይ ሕይወታችን እንዲቀየር አሮጌውንና የማይጠቅመውን ልምድ፣ አስተሳሰብና የስንፍና ማንነት በህመም ውስጥ ቢሆን እንኳን ነቅለን መጣል አለብን። ለውጥ ያሟል፣ ነገር ግን ለቀጣይ ህይወታችን እጅግ አስፈላጊ ነው። ውድ የፋኖስ ቲዩብ ቤተሰቦች፣ ዛሬ ካየናቸው ከነዚህ 3 ታሪኮች የምንማረው ትልቁ ቁም ነገር ማንኛውንም በህይወታችን የሚመጣ ፈተና እኛን ለመስበር ሳይሆን ይበልጥ ጠንካራ አድርጎ ለመስራት እንደሆነ ነው። ከነዚህ 3 ታሪኮች ውስጥ እናንተን ይበልጥ ልባችሁን የነካውና ያስተማራችሁ የትኛው ነው? ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለወዳጆቻችሁ ሼር ማድረጋችሁን እንዳትረሱ። በቀጣይ ሌላ ድንቅ ቪዲዮ እስክንገናኝ ሰላም።